ታጣቂዎች በደሞዝ ጥያቄ የትግራይን ጊዜያዊ አስተዳደር ታደሰ ወረደን ቢሮ ከበባ ውስጥ አስገብተው እንደነበርና በኋላም ጊዜያዊ አስተዳደሩ ሊያነጋግራቸው ስብሰባ መግባታቸውን ጉዳዩን የተከታተሉ የመቀሌ ነዋሪዎች ለቲግቫ ኢትዮጵያ ገልጸዋል። ታጋዮች ደሞዝ ስላልተቀበሉ ትናንትም ከፍተኛ ውጥረት ነበር። ትናንት ከተማው በሙሉ በጸጥታ ኃይል በልዩ ሁኔታ ስትጠበቅ ነው የዋለችው ሲሉ ነዋሪዎቹ ተናግረዋል። ዛሬ ጠዋት ደግሞ አርሚ 31 የሚባለው ታጣቂዎች ደሞዝ ባለመከፈሉ ባደረባቸው ቅሬታ ወደ ጊዜያዊ አስተዳደሩ ቢሮ እንዳመሩ በአካባቢው የወትሮ እንቅስቃሴም እንደተገታ አስረድተዋል። ታጋዮች ዛሬ ያሰሙት መፈክር የለም መሳሪያቸውን በቡድንና በግል እየያዙ ትናንት ማታ ተበትነው ነው ያደሩት። ዛሬ ወደ ጊዜያዊ አስተዳደሩ ቢሮ ያመሩት መሳሪያ አልያዙም። መሳሪያ የያዙት በዳር ቦታቸውን ይዘው ቁጭ ብለው ነበር፣ አይንቀሳቀሱም ነበር ሲሉ ለቲግቫ ኢትዮጵያ ተናግረዋል። በቦታው አቅራቢያ ድረስ ተገኝተው እየሆነ ያለውን በትክክል የተመለከቱ ነዋሪ ድምፀ ወያኔና ትግራይ ቴሌቪዥን አካባቢ በታጣቂዎች ተከቧል። ታጣቂዎቹ ማንም እንዲያናገረን ብለው ነበር። አቶ አማኑኤል አሰፋና ፍስሐ ማንጁስ ሊያነጋግሯቸው ተስማምተዋል ሲሉ ዛሬ ረፋድ 5 ሰዓት ገደማ የሆነውን ነግረውናል። አሁን ስብሰባ ገብተዋል። እነርሱ ብቻ ያናግሩን ብለው ታጣቂዎች ተስማምተው ነው። የአካባቢው መንገድ በሙሉ ዝግ ነበር። የነዋሪዎች እንቅስቃሴ የለም። አርሚ 22 ባደረገው እንቅስቃሴ ፍራቻ የአርሚ 22 የአንድ ወር ደሞዝ መክፈል ዛሬ ጀምሯል። አርሚ 22 የሚባሉት ታጣቂዎች እንቅስቃሴ አድርገው ነበር ጥያቄ ለማቅረብ። አሁን ደሞዝ እየከፈሏቸው ነው ሲሉ መረጃ አግኝቻለሁ ብለዋል። ድምፀ ወያኔ የትግራይ ቴሌቪዥን አካባቢ ታጣቂዎች እንቅስቃሴ እያደረጉ እንደሆነ፣ በከተማው የጸጥታ ሁኔታ ድባብ ሰሞኑን ጥሩ እንዳልሆነ ነዋሪዎች ገልጸዋል። የሆነው ምንድነው ስንል የጠየቅናቸው የክልሉ ሰላምና ጸጥታ ቢሮ አካል የሆኑት አቶ ረዳኢ ፍስሐ በሁኔታው ገና ስራ ላይ ስለሆነ መጀመሪያ ስራውን እንጨርስ ብለዋል። እስካሁን ለሚዲያ የተሰጠ መግለጫ ስለሌለ አሁን በኋላ እንሰጣለን አሁን አይቻልም ያሉት እኚሁ አካል ብዙ አዲስ ነገር የለም፣ ግን አሁን ለሚዲያ ማብራሪያ ለመስጠት አይቻልም፣ መጀመሪያ ስራውን እንጨርስ ከዚያ በኋላ ነው ለሚዲያ የሚመጣው ሲሉ ለቲግቫ ኢትዮጵያ ተናግረዋል። ቲግቫ ኢትዮጵያ የመቀሌ ከተማ ከንቲባን ስለ ጉዳዩ ለማናገር ተጨማሪ ጥረት ቢያደርግም ይህ ዘገባ እስከተጠናቀረበት ጊዜ ድረስ ስልካቸው አይሰራም።